ሰላም የዩቲዩብ ተከታታዮች ዛሬ እንደተለመደ እናንተን ይሄንን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን አትርሱ። የደወል ምልክቷንም ተጫኑት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ትዕግስት መቅዲ እንዴት ነሽ? እግዚአብሔር ይመስገን። ያየው ከሰማይ የተለያዩ ምግቦች ይወርዳሉ። ድፎ ዳቦ አነባበሩ ብዙ ነው። አንድ ሰው ስጠይቅ እንዴት ወረደ ስለው ከሰማይ አይደለም ውሸት ነው ይለኛል። ሌላ ሰው ዳቦውን እየበላ ያለ ሰው ለበረከት ትንሽ ስጠኝ ስለው እምቢ ይለኛል። አዝኜ ዞር ስል ማንጎ ከሰማይ ወደ እኔ ይመጣልኝ እና መሬት ደርሶ አነሳው። በጣም ደስ ብሎኝ ትልቅና የበሰለ ነበረ። እሺ ምግብ በአጠቃላይ ምግብ ዳቦ ምናምን በረከትን ነው የሚያመላክቱት። ያው ሰው ስጠኝ ስለው አላካፍላለኝ እንደ በረከት ቢሆን ያልሽው ያው ይሄ ትንሽ እንትን አይደለም። ያው ዳቦ በረከት ስለሆነ ማለት ነው። ግን የራስሽን ደግሞ እንደምታገኝ ነው። ማንጎ ሲሳይ ነው የሚያመላክትሽ። ሲሳይ ነው፣ ገቢ ነው። የበሰለ ማንጎ የደረሰ ገቢ ነው የሚያመላክትሽ። በጣም ቆንጆ ነው። ብሩክ ሰላም መቅዲ ሰላም። በህልሜ የብረት በር ሰው አምጥቶ ሲገጥምልኝ አየው። ምንድነው ብረት በር? ያው ጥንካሬ ነው የሚያመላክተው። ቆንጆ ነው። ብረት በር ቆንጆ ነው፣ ጥንካሬ ነው የሚያመላክተው። አርሴማ ሰላም ላንቺ መቅዲ። አሚን። ለሁላችሁ በህልም ልገዛ ያሰብኩት አፓርትመንት ቤት አለ። ቤቱ ፊኒሽንግ የቀረው ነው እና የቤት ውስጥ ክፍል እኔ ሜትር ይዤ እየተዘዋወርኩ ቦታውን እለካለው። የተፋታሁት ባሌ ደግሞ ከኋላ ሆኖ በምንቀሳቀስበት ሁሉ እየተከተለኝ ምስራውን ዝም ብሎ ያየኛል። ልጄ አንድ በኩል ቆማ ታየኛለች። ምን ይሆን? ቤቱ ከመግዛቴ ከሁለት ቀን በፊት ነው ያየሁት። ኦኬ ያው ቤት አንደኛ በራሳችን እንትን ይላል። ሁለተኛ ደግሞ አንቺ ስለኪ ነው ያየሽው። ስለዚህ ያው የምትፈልጊውን እንደምታውቂ ነው። ያው የምትፈልጊውን በራስሽ እንዲሆንልሽ ያሰብሽውን ነገር ነው የሚያመላክትሽ። ያው አንደኛ ደግሞ ያው አንዳንዴ በጣም እያሰብን ከሆነ ስለ አሁን ለምሳሌ አንቺ ቤት ለመግዛት እያሰብኩ ነው ያልሽው። ስለዚህ ያው በደብቆ የአእምሯችን ክፍል ይቀመጥና እንደዛ ሀሳባችን ነው በህልማችን ስናይ ያው ልናይ እንችላለን። እንደዛም ሊሆን ይችላል። ግን ያው ስለኪ ያው የምትፈልጊውን የምታውቂ አይነት ሰው እንደሆንሽ ያው የምትፈልጊውን የራስሽ እንትን እንደምትይ ነው። ባልሽ ደግሞ ሲያሽ ሳላየው ከኋላ ሆኖ በመንቀሳቀስበት ሁሉ ያየኛል ያልሽው። ስለዚህ የምታደርጊውን ነገር ከሩቅ ሆኖ እንደሚከታተልሽ የምታደርጊውን ነገር እንደሚያመላክትሽ ነው። ያው ያንን ነው የሚያመላክትሽ። ሀና ሰላም መቅዲ ሰላም። በህልም የሆነ ቦታ ሄዳለሁ እና ሰዎች ነበሩና እነሱ ጋር ሄጄ ቁጭ እላለሁኝ ወንበር ላይ። ከዛ እነሱ ጋር ጨዋታ ጀመርኩ። ከዛ ዞር ስል የድሮ ፍቅረኛዬ ቁጭ ብሎ ምግብ እየበላ ነበረ እና ሚስቱ ይጠራትና ስጫት ሳህኗን ይላል። ከዛ ሚስቱ ሳህን ታመጣና ትሰጠኛለች። እኔ ምግብ የወሰድኩበት ሳህን ነበረ፣ ግን ምግቡ ተበልቷል፣ ግን አልታጠበም። ከዛ እኔ እንዴት ሳህኑን ሳታጠብ ትመልሳለች እያልኩ ነቃው። እሺ አንደኛ ያልታጠበ ሳህን ነው ስጫት ሲላት ያየሽው። ይሄውን ግጭት ነው የሚያመላክተው፣ ጸብ ግጭትን ነው የሚያመላክተው እና ያው መጠንቀቅ ነው። ቆሻሻ ሳህን ያንን ያመላክታል። እንደገና ምግቡን አንቺ ያነሳሽውን ሰው በልቶት ነው ያየሽው። ይሄ ደግሞ ጥሩ አይደለም። ያው ምግብ በረከት ስለሆነ ያው ያንቺ የሆነ ነገር ሌላ ሰው እንትን እንዳይ እንደገና ደግሞ ያው ያልታጠበ ሳህን ስትሰጥሽ ስለሆነ ያይሽው። ይሄ ጸብ አለመግባባትን ነው የሚያመላክተውና ያው መጠንቀቅ ነው። ሀና ሰላም መቅዲ ተባረኪ። ህልሜ ዋሻ ነገር ይመስለኛል። እብዳለ ልብስ ወስዳለሁ። ምንድነው መቅዲ? ያው ልብስ ጸጋ ነው። ዋሻ ያየሽው ያው ዋሻ ያለበት ቤተክርስቲያን ወይም ገዳም አቅራቢያሽ ካለ ብትሄጂ መልካም ነው። ያው እብድ ደግሞ መልካም ነገር ነው የሚያመላክተው። ያው ጥሩ ነገር ከፊት እንዳለ የሚያመላክት ነው። ጎዶልያስ
ሰላም ላንቺ እህቴ። ወላጆቼ ቤት ይመስለኛል ጠቆር ያለ ከለር ያለው ትልቅ የአበባ መትከያ ላይ ከአንድ ክንድ ትንሽ ከፍ የሚል ቁመት ያለው ጽድ ተተክሎ ያለ ይመስለኛል። ከዛ ከቤት አወጣውና ደጅ ላይ አድርጌ ከዛ ያ ጽድ እኔ ካስቀመጥኩበት ቦታ ሳይሆን መግቢያው በር ላይ ጽዱ ተነቅሎ መትከያ እቃ ጎን ላይ ታስሯል። ከዛ እናቴ ከጎረቤት አነስ ያለች መቆፈሪያ ነገር ይዛ ወደ ግቢ ትገባና እዛው በር ጋር ጽዱን ያስቀመጠችው ቦታ መቆፈር ትጀምራለች። እናም ጽዱን የነቀለችው መሬት ላይ ልትተክለው ነው ብዬ እያሰብኩ ነቃው። እሺ ያው ጽድ ጥንካሬን ነው የሚያመላክተው። ያው ውጪ ነው ስተክለ ይሄው። ስለዚህ በውጭ ያላትን ነገር ጠንካራነቷን ሰዎች እንደሚያስቡ የሚያመላክት ነውና ቆንጆ ነው በጣም ጽድ ጥንካሬ ነው የሚያመላክተው። ኤልሳ ያልተፈታ ሰላም ነቅቴ ሰላም ጓደኛዬ አለ ሩም ይዞ የተኛ ይመስለኛል። እኔ እሱን የተኛበት ሩም ሄድኩ ይመስለኛል። ሳየው ተኝቷል፣ ግን የተኛበት አልጋ ፍራሹ የተስተካከለ አይደለም። በዛ ላይ ቆሻሻ ቅማል ያለበት ይመስለኛል። እንዴት እዚህ ተኛ አልኩ። ከመኝታው ቀሰቀስኩት። ሲያየኝ ነይ ወደ አልጋ ውጭ ይለኛል። እኔም እሺ ብዬ የተሳሳምን እያለ አፍ ላይ የሆነ ባዕድ ነገር ያለ ይመስለኛል። ምንድነው ስለው የበላሁን ነገር እኮ ነው የወጣው አለኝ። እሱ ሃይላንድ ውሃ ነበረ፣ እንካ ታጠበው አልኩት። ከታጠበ በኋላ ሃይላንድ አፉ ላይ የተወሰነ ቀረ የደረቀ ይመስለኛል። እኔ ሃይላንዱን አፍ አጥቤ የቀረውን ውሃ ጠጣሁት። እሺ ያው ይሄ አልጋ ጸጋ ነው፣ ግን የቆሸሸ አልጋ ነው ያየሽው። ቅማል ያለበት ነው። የቆሸሸ አልጋ ኃጢአትን ነው የሚያመላክተው። ቅማል ምቀኛን ያመላክታል። ያው ተባይ ነገር በአጠቃላይ ምቀኛን ነው የሚያመላክተው። እንደገና ደግሞ ያው መሳም ብዙ ፍቾች አሉት። አንደኛ መራራቅንም ያመላክታል። ያው መራራቅን ተላልፎ መሰጠት መካደን እንዲያመላክት ይችላል። በተቃራኒው ደግሞ ፍላጎት ወደ ማግኘቱ መቃረብንም ያመላክታል። መሳሳም ያንን ነው የሚያመላክተው። ሌላው ነገር ባዕድ ነገር ሲወጣ ከአፉ ማየትሽ ያው ይሄ ከበሽታ መከላከል ነው፣ ጥሩ ነው። ውሃ የቀረውን ስጠጣ እየዋል እህል ውሃ ነው። እህል ውሃ እንዳላችሁ የሚያመላክትሽ ነው። ቆንጆ ነው ውሃ፣ ያንን ነው የሚያመላክተው። ግን ቆሻሻ አልጋውን እንትኑም ጥሩ አይደለም። ያው መጸለይ በደንብ ያስፈልጋል። መንገደኛ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። ክፍሌ ተኝቼ ነበረ። ስነቃ ወደ ሳሎን የራሳችን ድመት አለ። ከየት እንደመጡ የማይታወቁ በጣም ብዙ ድመቶች በር ከፍተው ሳሎን ሞልተዋል። አባረርኳቸው። በጣም ብዙ ናቸው። ትንሽ አሉ፣ ትልልቅ ደግሞ አሉ። ውሾች ነው የሚያክሉት። አንዳንዶቹ ሳባር አልቻልኳቸውም። ድንገት እናቴ ከቤተ ክርስቲያን መጣች። ምንድነው አለችኝ። በሩን ሳትቆልፍ ሄደሽ የሁሉ ድመት አቤት ገብቶ አልኳት። አብረዋት 4 ጎረምሳዎች ነበሩ። ረዱኝ፣ አባረርኳቸው። በሩ ስንቆልፍ ወደ ጉሮሮ መውሰጃ እናቴ ሽንታችንን ሲመጣ በሱ ነው እመጣው ስትለኝ ከፍታችሁ ውጡ አልኳት። ስለምፈጭኝ አመሰግናለሁ። እሺ ውሻም ድመትም ጥሩ ነገር አያመላክቱም። ድመት የቅርብ ሰው ጠላትን ነው የሚያመላክተው። ያው ከቤት ማስወጣት ጥሩ ነው፣ ከህይወታችሁ እንደምታስወጣቸው የሚያመላክት ነው። ውሻ ያው መተትን የሚያመላክታል። እንደገና ደግሞ ሴጣንም ነው። ውሻ ጥሩ አይደለም እና ከቤት በአጠቃላይ መውጣቱ ጥሩ ነው፣ ከህይወታችሁ እንደወጡ የሚያመላክት ስለሆነ በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ አድርጉ። ቪዲዮን ስትጀምሩ እንዳረሱ ላይክ አድርጋችሁ ጀምሩ። የደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። በሌላ በእናንተ ቪዲዮዎች እስከምንገናኝ መልካም ጊዜ